ከኦሮ አማራ ጫወታ ምናምን እንውጣ። እኛ ሰራዊት እንደዚህ ብለን እንላችሁ እንፈልጋለን። ይሄን አጋጣሚ ተጠቅመን ከብሔር ጫወታ እንውጣ። አገር የምትባል ያውለ የእንጀራ አገር ሁሉም አለ። አሁን ውጪ ቁጭ ብሎ ኢትዮጵያ እንደዚህ ናት ምናምን የሚል ሁሉ የእንጀራ አገር ሁለት ሶስትም አለ። እናት አገር አንድ ናት። አንድ እናት አገር ነው ያለች። የት በዓለም ላይ ለሁሉም ሰው አንድ እናት አገር ነው ያለው። እንደውም በቅርቡ አሁን እኛ ምን እያልን ነው? ከእናት ሀገርነት ወደ አባት ሀገርነት ለመሸጋገር ኢትዮጵያ እየተጋች ነው። ምንድነው በሁለቱ መካከል? እኔ አሶ ኦሮሞ ናሽናሊስት ሌት ሚ ቴል ዩ ያለችው ኢትዮጵያ እኛን ገድላ መኖር ስለፈለገች የኛን ህዝብ ከሞት ለማትረፍ ኢትዮጵያን አሳድገን ኢትዮጵያን ዝቅ አድርገን ኦሮሞን ከፍ የሚያደርግ ዲስኮርስ ተጠቅመናል። ዊ ዲኮንስትራክትድ ኢትዮጵያ ዊ ዋንት ቱ ሪኮንስትራክት ኦሮሞ። አሁን በደረስንበት ጊዜ ደግሞ because we feel responsibility we want to play a different role. ኦኬ ፋክቱ ይሄ ነው እና ያለው ሪያሊቲ አሁን ኢትዮጵያ ስትራክቸራሊ የሚያፈርሳት ፍሬት የላትም። የዶክተር አብይ መንግስት የህዝብ ዲስተርባንስ እና ፕሮባብሊ ኢንተርጀነሬሽናል ኮንፍሊክት ካልሆነ በስተቀር ኦርጋናይዝድ የሆነ ግሩፕ የሳቸውን አሁን መንግስት እኔ እንትን ይለዋል ብዬ አልገመትም። ምርጫ ፎር ሚ ኢት ኢዝ ናቲንግ። ምርጫ ዶናልድ ትራምፕ የሚወልደው ምርጫ ኢትዮጵያ ውስጥ አሁን ምርጫ ምንድነው? በሐሳብ ነው ምርጫ? በምንድነው? በቂም ነው ምርጫ? በታሪክ ነው ምርጫ? አሁን ኦሮሞ ይሄን መንግስት የሚቃወምበት ምን ግራውንድ አለው? ለምሳሌ just tell me a single reason ይሄን መንግስት የምንቃወምበት ምክንያት